ሰላም ጤና ይስጥልኝ ይህ አንድ ቀን ካምለሰት ጋር ነው የዛሬ አንድ ቀን ውሎዬ ከአዲስ አበባ 145 ኪሎ ሜትር ርቃ በመትገኝ አንዲት የገጠር መንደር ውስጥ ነው የዛሬ አንድ ቀን ውሎዬ እንደኔ ነፍሰ ጡር ከሆነች ሴት ጋር ነው ውሏችን ምን ሊመስል ይችላል የሚለውን ነገር አብረን ምናየው ነው የሚሆነው የትም እንዳትሄዱ አብራችሁን ወደ ውስጥ ግቡ የሉም ቤቶች ውስጥ በሩ ዝግ ነው አቤት እንዴት አድራችኋል እዚህ ቤቶች እግዚአብሔር ይመስገን ደርሰናል ወይ እንግዳዎቹ ናችሁ ድገቡ በሩን ለውሻ ብለን እኮ ነው እንዴት አድርሻይና ለምን ሰላም ነሽ እንዴት አድርሻል ድከራችሁ በሰላም መጣችሁ እግዚአብሔር ይመስገን ደህና ነሽ ሰላም ነኝ እንዴት ነሽ ሁሉ ሰላም ልጆች ሰላም ነው ሰላም ሲቀስበይ እንግዲህ ስራ ይዘሽ ነው ይሁን ክፍት በሩ ያፈላው ነበር ነው ዝጋው እሺ ይሁን ቡና ላይ ደረስ ቡና ላይ ደረሽ ቡና ቡና አቦል ላይ ደረስኩ ቡና ሰማም ነበር እኮ እድለኛ ነኝ ማለት ነው ካፍታም ነሽ ሀብታም ነው ሆኖ ካፍታም ሻርግልን ወይዘሮ አይናለም ቱሉ ትባላለች ከአዲስ አበባ 145 ኪሎ ሜትር ርቃ በመትገኝ በደብረ ብርሃን የገጠር መንደር ውስጥ ነዋሪ ሴት ናት የ5 ልጆች እናት የ9 ወር ነፍሰ ጡር ሴት ኑሮዋን ለማቅናት ሌት ተቀን ደፋ ቀና በማለት የምትታትር ድንቅ ሴት የዛሬ አንድ ቀን ውሏችን እንግዲህ ከአይናለም ቱሉ ጋር ነው ላይ ለቡናም ስለሚመች ቁጭ በላ አንተ ሳመኝ ቁጭ ነንተ ሳመኝ ና ቀረብ በልና ሳመኝ አንተ ና በል ትንሽ ነው መሰለኝ ዳና ትንሽ ነው የመጨረሻ ክራውድ ስለነበር ትንሽ አረፈርንብሽ ቁጭ በል እዚህ ጋር ቁጭ ትላለህ ይርቃል እንዴ ይሄን አይለ አዲስ አበባ ናሽ ቁጭ በል ቁጭ ቡና ቦላይ ነው እሰይ አንደረስኩ አቦላይ እስቲ የቡና ቁርስ እሺ አንቺ ማን ያስስ ልጅ ቆሎ ይወዳል ፈልጋለህ አንተ እሺ እንዴት ነሽ ደህና ነኝ አረፈድኩብሽ አዎ ትንሽ ረፈድ ጠብቄ ነበር ቆይሽብኝ ትራንስፖርት እንትን አለ መኪና ተዘጋጋ አይደል መንገድ አዲስ አበባ ርቀት አለው መሰለኝ ትንሽ ይሁን ማለት ነው አይደል ይሁን እንዴት ነው ድካሙ ምናምን አይ ምንም የለም አይደል እንግዲህ ዛሬ ባንቺ ባግዝሽም ስለመጣው ደከመኝማ አለልሽም ይሁን አንድ ቀን እንግዲህ ካንቺ ጋር ውልና ዛሬ አንድ ቀን ሙሉ ካንቺ ጋር ውዬ አንቺ ምታረጊውን ሁሉ ያደረኩኝ አንድም ለማገዝ ነው ሁለት ደግሞ ባንቺ ቦታ ሆኜ አንቺ ምሳሪውን ስራ ምን ይመስላል ባንቺ ጫማ ውስጥ ሆኖ ማየት እንድችል ነው ለራሴም ሁለታችንም ነፍሰ ጡር ነን ያው አንቺ የኔም ስድስተኛ ልጅ ነው እንግዲህ ወደ ውስጥ አለ ስድስተኛ ስለሆነ ያው አብረን ተራራጠን ሰራለን ስንት ወርሽ 9 ወር ነው እኔ ደግሞ ያው ነው ተቀራርበን አንድ ወር ነው ስለዚህ ሁለት ነፍሰ ጡር ሴት በገጠር ህይወት ውስጥ ምን አይነት ህይወት ይኖራቸዋል የሚለው ነገር አብረን እናያለን ማለት ነው እሺ ቡናን ጠጣና እንግዲህ ወደ ስራችን እንገባለን እሺ ወደ ውሃ መቀጃ እንገባለን ወንዝ እንወርዳለን ወንዝ ወርደን ውሃ ይዘን እንመጣለን ከዛ መልስ ደግሞ እንጀራ እንጋግራለን እሺ እዛ ወደ እርሻ ቦታ ያሉት ሰዎች ምሳ እንወስዳለን ለባለቤቴ እሺ እና ስራችን ይሄ ነው የአይናለም የቤት ኃላፊነት ብዙ ቢሆንም በልጆቿ ተባርካ በባሏ ተከብራ የምትኖር ጎበዝ ምሳሌ የምትሆን ሴት ናት እኔም እንግዲህ የዛሬ አንድ ቀን ካምለሰት ጋር ቆይታዬ ከዚች ብርቱ ሴት ጋር ነው ለብዙዎች ብርታት ለብዙዎች ምሳሌ የምትሆን ድንቅ ሴት አብራችሁን ቆዩ መጀመሪያ እሳት ገረግዳለሁ ከዛ በኋላ ወደ እንትን ነው ምጋባ ቤቴን ጠራርጋለሁ ወደ ቡና ገባለሁ
ቡና ወደ ቡና ገባለሁ ቁርስ ይሰራል በዛቹ ከዛ ዛባ ዝቃሉ ግን የሚያስቀድመው ውሃ ነው ማመጣ ስለዚህ ውሃ ማምጣት አለበት ለዚህ ሁሉ መሰራራ እንድታገኝ ለዚህ ስለምሰራ ውሃ ነው መቀድመው ቡናሽ እንጠጥ እሺ እንግዲህ ተመልካቾቼ እንደምታዩት ካይና አለም ጋርና ከልጆቿ ጋር አንድ ቀንን ለማሳለፍ እዚህ ተገኝቻለሁ ቡናችን ጠጣና ወደ ስራችን እንገባለን ማለት ነው ውሃ መቅዳት ነው የመጀመሪያው ስራችን እንግዲህ ተመልካቾቼ የትም እንዳትሄዱ አብራችሁን ቆዩ እንዴ ቆንጆ ቡና ነው ወፍራም ቡና ነው ቆንጆ ነው እሺ ቀየርሽ ልብስሽን አሁን እንደዚህ ነው ይሻላል እንደዚህ ነው ለምን ስራ ስለምትይ እንደዚህ የሚቀየር አሁን እንደዚህ በእጅሽ አይደለም በአንገትሽ ነው በአንገትሽ ነው ቀስ ብለሽ ላላርጋትና እንደዚህ አጠረች እንደዚሁ ናት ከዛ ደግሞ ውሃ መቅጃችኛን ትይዣታለሽ ያኛው መክደኛ ነው ቀሉ መክደኛ ነው እኔ ደግሞ እቺኛን ቀስ በይ እንዳላስቸግርሽ እንግዲህ ችግር የለውም እኔ ለምጄዋለሁ እዛ ነይ ላፊ አቤት ተጀመረ እንግዲህ ማየር ነው እንግዲህ ቺምበራን ቀስ ብለሽ እንግዲህ ራስሽን ጠብቂና ወጣ በዚች ጋር ነው የምንወርደው ወደ ውሃ ቀስ በይ ትለምጃለሽ አይዞሽ ቀስማ ቃል ገብቼ ላግዝሽ ስለሆነ የመጣሁት አግዝሻለሁ እሺ ውሃውን እናምጣና የቤቱን ደግሞ ተመልሰን ምጣድ አለብኝ እንጀራ ተጋግራለሽ ዛሬ እንጀራ ጋግራለሁ ብዙ ስራ ነው ያለብን ገና ብዙ ስራ እንሰራለን እንጀራ ስለምንጋግር ውሃችን እናምጣና መስሪያ ቀስ በይ እዚህ ጋር እንግዲህ ቀስ ብለሽ ነይ በዚህ በኩል ተጠንቀቂያችሁ ቀስ በወዳችን እኔስ ለምት ያለው ጥንቃቄ ፈልጋና እዚህ ጋርም ጉድጓድ አለች እዚህ ጋር ደግሞ አዛባ የሚያጠራቅምበት ነው እና እዚህ ጋር ሩቅ አይደለም ብለሽ አይርቅም ቅርብ ነው እንጂ ባዶን ራሱ ይከብዳል በየቀኑ ነው ሁለቴ የምትሄጂው በየቀኑ ነው በየቀኑ ነው እናቴ ሞተሻል ለልጆቹም ለከፍቶቹም ስለምታሽ ውሃ ግድ ነው ወይኔ አይና አለም ሳማየሁኝ አይዞሽ እጅሽን እንደዚህ ያደረሽ ሳማ በሌለ ቦታ ተወስጂኝም እንዴ አይዞሽ አይነካኝ እግርሽን አንቺ ነይስ ካልሰርካኝ ምንም አልነካኝም በእውነት እኔ ለምጄዋለሁ አልነካኝም ለምን አስቆርጡትም ምን እንትን አለና እንቆርጣለን አይደል ልጆቹ ወደዚህ አይመጡም ወደዚህ አይመጡም እንጂ ትለበልባለች ታቃጥላለች በዚህ በኩል መንገዷ ተከታልኩሽ በዚህ ነይና ግራ ቀኙ ለአይን እጅግ በሚማርክ የተፈጥሮ ጸጋ የተጎናጸፈ ነው። መቼም ለአይምሮ እረፍት የሚገኝበት ቦታ ነው። እንዲህ ንጹህ አየር ወደ ውስጥ እየማግን ተፈጥሮን እያደነቅን በላይ ደግሞ በድካም እያለከለክን መንገዱን አገባደን ምንፈልገበት ቦታ ደረስን።
ቀስ ያሽ ከባድ ነው እናቴ ነይ በቃ እንደዚህ ቀስ ያሽ አንቺን ማየት አለብኝ ቀስ ያሽ እዚህ ጋር እንዲህ ታረጊያለሽ እንደዚህ ታወርጃለሽ ስራን እስቲ እንደዚህ ታወርጃለሽ አልወርዳለሽ ሌላ አውርድልሽና ጅምና እዚህ ጋር ታረጊያታለሽ አንቺ ተሻልሽ እንግዲህ ከባድ ነው ቀስ ያሽ እንደዚህ ልፍታልሽና ቅድም ብለሽ ነበር ለምንድን ነው ለእንትኑ ለውሃ መጥለያ ነው የሚያስፈልገው እንዳይቆሽሽ ይሄው በዚህ በኩል አንቺም እንደዚህ አርጊያትና እኔም ደግሞ በዚህ በኩል ወይ እንዴት ነው ምቹ መጎንበሱ እንዲቻልሽ ጎንበሱን አልቻልሽም አይደል ይሄ እንዴት ያስጎነብስሽ እንደዚህ ቀስ ያሽ ምንም የሚታይ ነገር ነው የሚያጠላው ወይስ የሚታይ ነገር እንግዲህ ላውላ ንጹህ ነው አይደል ምንም የለውም እንደሚያጠራ ነው ውሃው ቀስ ያልሽ ግን አልተመቸሽም ሆድሽ አልታጠፈብሽም እንትን አለሽ እንደዚህ አለመርሽም ማለት ነው አለመርኩ ስላለመርሽ ነው ስማሙ ለመንፈስ ከበደሽ አይደል አይዞሽ እንዲህ ነው እንግዲህ እኛ የምንቀዳ እንዲህ ጎንበስ እስቲ ይሄን አመሽም ይሄንን እኔ ምንም አይመስለኝም እውነት እንደዚህ መግራም በቃ አዎናል ምንም አይመስለኝም በእውነት ምንም አይመስለኝም በቃ አየሽ እንቅስቃሴ ስለምታረጊ እኮ ነው አይዞሽ ግን አላሳፍርሽም ለአንድ ቀን እንግዲህ እንደምንም ተቸገሪና የገጠር ኑሮ እንደዚህ ነው ይከብዳል ድንገት ወደ አልሞላሽም በመጣና ብኖር ምን ይመስላል የሚለው ነገር ስለምጃለሽ ያው እንግዲህ አለብኝ በደንብ አይተሽ በጣም አድንቄሻለሁ ከዚህም ታዲያ ይሄንን ይዘሽ ገብተሽ ልብስ ማጠብ አለ ቤት ውስጥ ትሰሪያለሽ ወይ ከባድ ከብዳ ለሰባት ቀን ነበር መምጣት የነበረብኝ አንድ ቀን ውሃ አንድ ቀን እንጀራ እንደዛ ነው ትክክል ነሽ ከብዳለ ዛሬ አንቺ ግን ችለሽዋል እንግዲህ እኔ እንግዲህ ያው ከጧት ጀምሬ እስከ ማታ ስለምሰራ በቃ አልሞላም ብለሽ ሞልቷል በቃ ሞልቷል የኔ ሞልታ አይደል ሞላ ወገባችን እንደዚህ ስራ አድርገን እንግዲህ እኛ ማንም ያሸክመን እንሸካን ያሸክምሻለሁ አንቺስ እኔ ደግሞ ራሴ ሸከመዋለሁ ችግር የለውም ችግር የለውም ግን ከባድ ዕቃ ማንሳት ከርግዝናሽ ጋር ምንም ችግር የለውም ቶልጂ ምንም በቃ ሁሉም ጤነኛ ጠንካራ ነው የሚያድር ስራ ካሰራሽ እንደውም ድክመት ይመጣል ስራ ከሰራሽ ነው ድክመት ማይመጣ ደከመኝ ነው አሁን ብዙ ሳልደክም ቀስ ብለን ደግሞ ችንጋራዋን እንጣ ላሸክምሽና መጀመሪያ እሺ ከዛ ቀስ ብለሽ እንግዲህ አይ ውሃም ነክቶሻል እንግዲህ መከነች ሸክሽን እንግዲህ እናደርቀዋለን እንጂ ለስራ የመጣ ሰው ውሃ ነካኝ ምን ነካኝ እቺን ትይዥልኛለሽ ያያት እሷን ወይኔ ስማርት ቀስ ብለሽ አጥርቂያትና እኔ ደግሞ እንግዲህ እንደዚህ ቻርኪያት እንግዲህ አንቺን ማን ሊያሸክምሽ ነው እኔ ራሴ ነው የሚሸከመው ራስማ
አርግ በጣም ከባድ ነገር ነው ተመልካቾች ይሄ ሁለተኛም ደግሞ አይመስለኝም ልስጥሽ በየቀኑ ቢሆን ደስ ይለኝ ነበር የተሰጠኝ ስራ ግን በቀን ውሃ ከመቅዳት ጀምሮ እንጀራ ከመጋገር እርሻ ከመሄድ በጣም ከባድ ነው ከበደሽ አይደል አዎ እሺ ለተመልካቾች መንገር ስላለብኝ ነው እንዴት ከባድ እንደሆነ ለነሱ ከበደ አይደል አዎ ነይ በይ ቀስ ብለሽ ወደዚሁ ነው የምንመለሰው ቀስ ያልሽ እንዳትወርቂ ቦታ ወደዚህ ቢመጫ ይሻልሽ እዚህ ጋር ቆንጆ መንገድ አለ ቀስ ያልሽ ፏፏቴ ደግሞ እንዴት ያምራል ያምራል ተፈጥሮ ግን በጣም አለ እንዴት ቆንጆ ነው ያምራል ደስ ይላል እንግዲህ ተመልካቾቼ እንደምታዩት እጅግ በጣም ከባድ ስራ እየሰራን ነው ከአይናለም ጋር ቀኑን ሙሉ ይሄ ስራ ይጠብቀናል ውሃ መቅዳት ብቻ አይደለም እንዴት እንደሚያደክም ያያችሁት ነው አቅማት አንሶኛል ግን ቃል ገብቼ ነው የመጣሁት ለአይናለም ስለዚህ ማገዝ ስላለብኝ የቻልኩትን እያገዝኩ ሳልችር ያረፍኩ አይደል አዎ ከይቅርታ ጋር አይናለምን አግዛታለሁ የአንድ ቀን ውሎዋ ምን እንደሚመስል አብረን እንመለከታለን የትም እንዳትሄዱ አብራችሁን ተጓዙ አቤት ከበደሽ አይደል አዎ አልቻልኩም ከበደሽ አይዞሽ ትንሽ እዛ ጋር ረፍንልና ከዛ ደግሞ ያው የቤቱ ስራ ስለምጠብቀን አረፍ ብለሽ ትንሽ እንጓዛለን ደግሞ አልቻልኩም አይዞሽ እንግዲህ ረጅም መንገድ ሆነብሽ አይዞሽ እንግዲህ ቆይ ላውርድልሽ ቅርብ መስሎኝ ነበር ይከብዳል እስኪ ቁጭ በይ እዚህ ጋር አረፍ በይ ቁጭ ኧረ በስመ አብ እስቲ ትንሽ አረፋሻን አይሻልም አዎ ትንሽ አረፍ በይና እንሄዳለን ደግሞ አይዞሽ ነው የምትይኝ አይናለም በቃሽ አላልሽ ምን ይደረግ በቃሽ ተይው አትይኝም በቃ ይቅር እንዴ አይ እንደው ነገሩ ነው እንጂ የት ተነው እንሄዳለን እኔ መሰለ የድሮን ስራ ለማስጠንቀቀሽኛል ሞድትን ስራ ናት ተከመኝ ከባድ ነው ኤግዞስትድ ተነስተን ደግሞ እንሂድ አይናለም አዎ ትንሽ ደግሞ ያው የቤቱ ስራ ይጠብቀናል አብረን እንዲህ ለማረፍና ትንሽ አየር ለመውሰድ ብፈልግም እንኳን አይናለም ብዙ ስራ ስለሚጠብቃት ቆማ ያየችኝ አይበቃሽም ስትለኝ ስለጨነቀኝ እንደምንም ብዬ ተነስቼ እየተንገዳገድን ጉዟችንን ጀመርን ውሃውን ግማሽ ባረገው ጥሩ ነበረ ግማሽ ሲሆን ወገብሽን ግማሽ ሲሆን ይረሳል ለምን ይርስብሻል ስለማንቦጫቦጭ ካብዳ መንገድ የለችም የእግር መንገድ ይሄ ሳሩ ራሱ ሲያስፈራ ምንም የለም ውስጡ ምንም የለም ሁሌ ስለምንሄድበት አይዞሽ እኔ እኮ ፈራለሁ አይዞሽ ምንም የለም እውነት ምንም የለም ሁሌ ስለምንሄድበት ምንም የለም ምንም እንትን አይልም በስ ደርሰናል በርቺ
አንቺ የገጠር እንደዚህ ነው እንግዲህ የገጠር አሁን ደግሞ የቤቱ ሰራ እናድርግና እራቱን እናደርሳለን እሺ ለራቱ ለራቱ የኔም ባለቤት ቢኖር አብሮ ይበላ ነበር እንግዲህ ምን እናድር ከዛ ይመጣ መጥቶ ቢያይ ጥሩ ነበር ወይ ቋጥሬ ወስደታለሁ አይ ታደርሻለሽ ችግር የለውም እንቋጥርለታለን የመንገዱ ርዝመት አይናለም እንዳለችው ቅርብ የሚባል አይደለም ቢሄዱ የማያልቅ መንገድ ነው አቤት ይሄው ቆንጆ ነዷል አሁን አሰማም ነዶልሻል በቃ ጥሩ ነው አሁን እንግዲህ ይሄንንም እንትን አግብልሻለሁ አመጋገራ ሌላ ስራ መስራት ይቻልሽ እኔ ደግሞ ወደ ድስት ሄዳለሁ ወደ ምሳ መስራት ምን ወጥ ልሰሪ ምን ወጥ ልሰራ ነው ምን አምሮሻል ምን አማረሽ ምን ልስራ የሚያቃጥል ነገር አላማረሽ ማንቺ ራስ በቃ አምሮኛል እኔ በበርበሬ ምስር ልስራ እሺ ቀይ ወጥ ልስራ ዘጠኙን ወር ሙሉ ነው እንደዚህ የምትጋግሪው እንደዚህ ነው በቃ እኛ ጋግሬ ልጆቹም እናሳድጋ እንዲህ ነው ሰዓቱ እንግዲህ እናንተ ቢያንስም አይናካችሁ ሚሳት አይናካም ሚሳት የኛ ይሄው እንደዚህ ነው የእንጨት ስለሆነ አይደል እንጨት ስለሆነ እንትን ቢኖርሽ እኮ ምጣድ ገዛልሽ ነበር ኤሌክትሪክ ወደ ጓዳዬ ሊላፍና ማመሳሉ ሰድ አይናለም አያያዜ እንዴት ነው አቤት ጥሩ ነው አላሳፈርኩሽ ጎበዝ ነሽ አረ ጎበዝ አይደል እንዴ ጎበዝ ነሽ ይሄው እኔ ማደረስኩ አረ ጎበዝ ነሽ እኔ ማደረስኩ እንግዲህ ምሳችን እንደምንበላ ወጤ እየደረሰ ነው አቤት በቃ የሚያቃጥል ነገር ደስ ይለኛል እኔም ደስ ይለኛል ሁለታችንም ስለምንወድ በቃ ደረሰ እንግዲህ ተመልካቾቼ ይሄው አይናለምን እንጀራ በመጋገር ያገዝኳት ነው እሷም ቆንጆ የበርበሬ ወጥ እየሰራች ነው አብራችሁን እንዳላችሁና ከኛ ጋር እንደሆናችሁ ተስፋ አደርጋለሁ ቀናችንን እንግዲህ በስራ እያሳለፍን ነው የርጉዞች ቀን ነው እርጉዞች ደግሞ ቁጭ ብለው ሳይሆን እየሰሩ እያሳለፈን ነው ማለት ነው ባንዲት ትንሽ የገጠር መንደር ውስጥ ማለት ነው አብራችሁን ሁሉ ብዙ ነገር ምን እናያለን እንማርበታለን እንዝናናበታለን የትም እንዳትሄዱ ቆንጆ እንጀራ ቆንጆ ነው አይደል መውጫውም ተስማማሽ አዎ ሁሉ ነገር እሺ አይዞሽ እንግዲህ እጅሽን ቀስ በይና እንዳቃጥለሽ እንትን አለኩት ግን ትንሽ ቀጠና አለ የከተማ እንጀራ ሆነ ይሁን ቆንጆ ነው ቆንጆ አሪፍ ነው ቆንጆ ነው አይኑ ለምንድን ነው ስለግልቅ የሚሆነው ያው ስንዴና ገብስ ስለሆነ ነው እንዴ ስንዴና ገብስ ስለሆነ ነው እንጂ ለተሳስቻ አይደለም አይደለም አቤት ቆንጆ ሰምታለች ምጣዳ እንዳከሰማች አታስቸግረም የምሳ ምናምን ላዘጋጅና እሺ
ጨርሻለሁ እኮ አንድ እንጀራ ላይ ቀረኝ አይናል ወይ ጭሱ ግራ አልቻልኩት አልቻልሽም ነይ ወይ ተቃጠልሽ ነይ እንደዚህ ነው እንግዲህ አይሽ አይደል እንደዚህ ነው እንግዲህ የገጠር ቆንጆ ስራ ነው ቆንጆ ስራ አግዛኛለች ጎበዝ ናት በደንብ አመሰግናታለሁ ዜር ስጥልን ሳይልን በላና ተፈቀደልን እንጂ እርጉዝ ባንሆን አንበላም ነበር ቀድመን ሄደን ባልሽ ጋር ደርሰን ነው እንቅመስና እንሄዳለን እኮ ቀድም አስደንግጠሽ መጀመሪያ እናደርሳለን ስትይ ሳንበላ ነው እንደዚህ ሸቶኝ ሄደው ይያልኩ ነበር አይደል አይ በልተን እንሄዳለን እንዴ ሳይሸተን እንዴ እንጂ በባህሉ መጀመሪያ ባል ነው በሱ ነው የሚቀድሙ ሱጧ ስለሚወጣ ለሱ ይቀድማል ከዛ ተመልሰን ደግሞ እኛም በላ ነበር እንግዲህ በባህላቸው ያዘጋጀችውን ምሳ ለባለቤቷ አቶ ደጀኔ እርሻ ድረስ በመሄድ ታደርሳለች እሱ ሳይቀምስ ማንንም እህል አይቀምስም የተጋገረውን ትኩስ እንጀራና ቀይ ምስር ሽታው እንዲሆዳችን ያላወሰው አፋችንን በአምሮት ምራቅ እየሞላው ልንውል ነበር ደግነቱ እግዚአብሔር ሲረዳን እርግዝናችን ጠቅሞናል ነፍሰ ጡር ስለሆነን ብቻ መብላት ችለናል በጣም አሳዘንሽኝ እውነት እንደዚህ ነው እንግዲህ የገጠር ኑሮ እንደዚህ ነው ቤት እንጀራው ደስ ሲል ባዶውን ራሱ ይበላል በፍራሙ ነው የጋገርሽው ጥሩ ነው አይደል ቆንጆ የገበሬ እንጀራ ነው በቢ ልጆቹም አሁን እንጠራቸውና እንሰጣቸዋለን ሰተን እኛ ምሳል እናደርስ እንሄዳለን እርሻው ጋር እርሻው ጋር አይሩቅ አይደለም ቅርብ ነው وطع يتوردان وطعم يقوش طالت بره نه سرا لاينا عايز نعك تملس اسمع نعك هربا كربا فنزوطا ميوطا وش النات اوطا وش መንገዱ ግን ከባድ ነው ውበት ምናምን የለሽ ፈንዛ የት ነው እኔም እዚህ ጋር በጣም ወገ ብዙ መጣን መንገዱ ስላበዛ ነው ውሃ ቀርቶ እኮ ስቃይ ነው አጥጥ ወርደ ልቀቅ ለለጀኑ አቤት ምሳ እንካ ምሳ እሺ እንዴት ውለሃል እግዚአብሔር ይመስገን እንዴት ዋላችሁ ሰላም ዋላችሁ እግዚአብሔር ይመስገን እንግዲህ በሁለት ጉዞች የተሰራ ምግብ ነው እሺ እንብላ ታዲያ ካጎደልን ተነግረናል ያልተመቸ ነገር ካለ እሺ ኧረ ምንም የለም እንዴ ደና አሪፍ ነው ይሰራል እንግዲህ ሁሉም ነገር እሷ ናት ይሰራች ጥሩ አድርገን እሺ ሰላም ናችሁ አይደል ደህና ነን እሺ በቃ ቤት እንጠብቃለን እሺ በይ እናለም ቤትና ብልተን እንጠብቃለን እንፈልግሻል መሰለኝ እሺ ያው ጥጇን አስሪያት ነበረ ያው እንድትፈሽና እንት እንድትይ ነው እሺ ድካም አለው ስራሽን የመሬት ከባድ ነው እኔ በቃ ሰለችሽ አይደል
ሰለችሽ መሰልችት አድካም ውጋት ወደ ታች ነፍሰ ጡር ሆነሽ አንቺ እንደውም ደርሰሻል ደግሞ ደርሻለሁ ግን ያው እንግዲህ እንደዚህቹ ይሰራል አይዞሽ እኔ እግዚአብሔር መቼም እግዚአብሔር እንግዲህ ያው ላይችል አይሰጥም ይባል አይናለም ከቤት ውስጥ ብቻ ሳይሆን ከቤት ውጭም ተጨማሪ ስራዎች አሏት አረምና ጉልጓሉ ምሳ ካደረሰች በኋላም እረፍት የሚባል ነገር አታውቅም ያላትን ጊዜ በሙሉ ስራ ላይ ታውላለች በከከሻሽ አይማችማ እንዴት አልተመቸሽም አይደል ወይ ቁጭ ብለሽ እንግዲህ እንዲ ነው የምታረመው እኛ እንዲ ዘን ነው የምናረመው እንዲ ነው ይሄ አረም ነው ማለት ነው አረም ነው ምን ያደርጋል እንዳድግ ኤሉ ውስጥ እንዳድግ ስንል ብዙ እንትን እንዳይል ማለት ነው ኢሉን እንዳይዝ ለገለባው እንዳይበዛ ነው ኢሉ ንጹህ እንደሚሆንና እንደዚህ ነው የምታረመው እንደዚህ እንዲ ነው እንግዲህ ያው ኢልም የገጠር ኑሮ ኢልም እንደዚህ እንትን ስለማይ መቼም የእናቶቻችን የሥራ ድርሻ ኃላፊነት ይሄ ነው ተብሎ የተገደበ አይደለም ማለዳ ጎሲ ቀድ የተጀመረ ስራ ጀንበር እስክትጠልቅ ድረስ ስራ ብቻ ነው አንቺ እንዴት ነው ብዙ የምትነቂው እንደዚህ ነቀል እንደዚህ ከውስጡ ስንነቀል ኢሉ እንግዲህ ቆንጆ ይሆናል አሁን የታረመበት ቦታና አልታረመበት ቦታ ይለያል ይለያል አይናለም እንዲህ የሚደክሙ ብዙ እናቶቻችንን በልቤ እንዳስታውስ አርጋኛለች ከልቤ ማዘንኩ ስራ መቼም መልካም ነገር እንደሆነ አምናለሁ ነገር ግን እፎይ ማለት ሲፈልጉ እንኳን እፎይ ተመስገን ብለው ከመተንፈስ ውጪ የእረፍት ሰዓት በጭራሽ አይታሰብም ማን ሊያከናውነው እንግዲህ ተመልካቾቼ አሁን ደግሞ ያው አረም ያረመን ነው የገብስ ማሳ ውስጥ ነው የምንገኘው ስራዋ እንግዲህ አላልቅ ብሎኛል እውነት እኔ በጣም ደክሞኛል እንዴት እንደቻለችው አላቅም የደረሰች እርጉዝ ናት ምን ያህል ስራዋ ከባድ እንደሆነ እየተመለከታችሁ ነው ከዚህ ብዙ እንማራለን ጥንካሬዋን ብርታቷን በጣም ነው የገረመኝ እኔ በጣም በቃ አቅቶኛል ዝልፍፍ ይያልኩ ነው አሁን የሷ ጥንካሬ ግን የሚገርም ነው እነዚህን ሴቶች ማድነቅ ማክበር ግድ ይለናል ማለት ነው በጣም ትገርሚ ሰው ነሽ አይናለም አይደል እንዴ ነው እንግዲህ እንደዚህ ይሰራል ያው ጧት ተወጥቶ ማታ ይገባል የኛ ስራ ይሄ ነው መስራ እንደዚህ ነው ና ያው ታዲያ አንቺን ማደከምኩሽ ዛሬ እኔ አንድ ቀን እኮ ናት ያንቺ ደግሞ ኑሮሽ ያው እንግዲህ ምን ይደረገ ድክም አደረኩሽ የገጠር ኑሮ እንደዚህ ከባድ ነው እንግዲህ መተሽ አንቺ እንደዚህ መተሽ ስላገስሽኝ እንግዲህ ከልባ አመሰግናለሁ ዝርስጥልን አንቺን ማደከምኩሽ ችግር የለው እኔም አንድ ቀን ነው ፍቃደኛው እኔ ነው የመጣሁትኝ አይዞሽ እሽትሽት ወተቱ እንዳያልቅ መቼም ጨዋታን ጨዋታ ያነሳዋል ነውና በመሃል አንዲት የምትታለም ላም ብትኖራትም እንኳን ወተቷ ለልጆቿ እንኳን በቂ እንዳልሆነ እንደማይዳረስላት ነገረችኝ እኛም እንዲህ አብረን በመሆን ብንሞክርም ብዙ ወተት ሳይወጣልን ቀረ ከጊዜ ወደ ጊዜ እየቀነሰ እንደሄደና ለመጠቀምም እንደሚያንሳት ነገረችኝ እንደው አንድ ጥሩ ላም ተጨማሪ ቢኖረኝ እኛም ልጆቼም ጥግብ ብለው ቢጠጡ ደስ ይለኝ ነበር ስትለኝ አሳዘነችኝ ምን ስጦታ ልስጣት እያልኩ ሳስብ ስለነበረ የምትፈልገውን ስለነገረችን ደስ አለኝ ከማያ ሚዲያ ጋር በመተባበር ጥሩ ቆንጆ ላም ገዝተንም በስጦታ መልክ ሰጥተናታል ሌላው የአይናለም ትልቁ ችግር በማገዶ እንጀራ መጋገር ነው ለዚያው ምድለኛ ሆና በአካባቢያቸው የኤሌክትሪክ መስመር ይያለ ያው ሰው ባቅሙ ነው የሚያግዘው አይደል ትንሽ የሰርፕራይዝ ይዘንልሻል ሌላው ደግሞ አይናለም በትንሽ ስጦታ የምታመሰግን በቀላሉ የምትደሰትና ፈጣሪዋን አመስጋኝ ሴት ናት
እሺ ዘርስጥልን ኑሪልኝ እመቤቴ እንደው እንደዚቹ እንደደስታ አድርጋልን ለአንቺም እመቤቴ በሰላም ትቀርበሽ እኔንም ደሞ ቀርበሽ እንደዚህ እንደው እኔ ተቀራርበን ለዚህ እንትን ያልሽው እኔ እንጃ በቃ ደስታ ማልቻልኩም እግዚአብሔር እመቤቴ ትመርቅሽ እመቤቴ ትስጥሽ ላው ላይ ደርባ ትስጥሽ ብዬ ነው እንግዲህ እንተምለው እመቤቴ ሞልታ ትስጥሽ ሌላ ቃላት ያንሰኛል እንግዲህ እግዚአብሔር ያገናኘን ወንዴን አምጣ በልታ ዘርስጥልን እቺ እሳት እንዳታነጂ ትሽላት በስተመጨረሻም ወደ ገጠር ጎራ ስትሉ በቻላችሁት እነዚህን ድንቅ እናቶቻችንን መደገፍም ሆነ ማበረታታት እንዳትዘነጉ ቻው ቻው ከልብና መሰግናለን ዘርስጥልሽ እሺ በቃ እኛንም እንደ አይን ዓለም ባለን የምንደሰት በትንሽ ስጦታ የምንረካ እግዚአብሔርን የምናመሰግን ሰዎች ያድርገን እያልኩኝ የዛሬ የአንድ ቀን ውሎዬን በዚሁ አጠናቅቃለሁ። ሰላም ፍቅርና አንድነት ለሁላችንም። ሴቶችን መደገፍ ቤተሰብን መደገፍ ነው።